ሰበር በሚኒስትሯ ሙፈሪያት ካሚል ስር የሚገኙ ከፍተኛ ባለስልጣናት ፍርድ ቤት ቀረቡ። ፌዴራል ፖሊስ የተጠረጠሩበትን ወንጀል ለፍርድ ቤት አቅርቧል። የፍርድ ቤቱ ዶክመንት እጃችን ገብቷል። በአጭሩ አቀርብላችኋለሁ። እስከ መጨረሻው ተከታተሉት። የፌዴራል ፖሊስ ወንጀል ምርመራ ቢሮ በስራና ክህሎት ሚኒስቴር ውስጥ በተደራጀ ሁኔታ በከፍተኛ የሙስና ወንጀል የተጠረጠሩ 6 አመራሮችና ባለሙያዎችን በቁጥጥር ስር በመዋል በጀመረው ምርመራ ለእያንዳንዳቸው የቀረበውን ዝርዝር የወንጀል ክስ ለፌዴራል ከፍተኛ ፍርድ ቤት ማቅረቡን ዘሀበሻ ከችሎት አካባቢ ካሉ ምንጮች ካገኛቸው ዶክመንቶች ተረድቷል። ፖሊስ ለምርመራ ማጣሪያ 14 ቀናት የጊዜ ቀጠሮ ጠየቀ ሲሆን ፍርድ ቤቱም ጥያቄውን ተቀብሎ ፈቅዷል። ፖሊስ በቁጥጥር ስር ከዋላቸው ተጠርጣሪዎች መካከል የውጭ ሀገር የስራ ስምሪት ሂደት ላይ ያነጣጠረ ውስብስብና በተደራጀ የሙስና ድርጊት ግንባር ቀደም ተጠርጣሪዎች የተገኙባቸው ሲሆን የወንጀል ዝርዝራቸውም እንደሚከተለው በአጫጭሩ አስቀምጥላችኋለሁ። አንደኛ፣ ብርሃኑ አለቃ አስገዶም በሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ገበያ መረጃ ማለትም ELMIS የስራ ኃላፊ። የወንጀሉ ዝርዝር ከውጭ ሀገር የስራ አገናኝ ኤጀንሲዎች ጋር ህገወጥ ስምምነት በመፍጠር ለዜጎች ህገወጥ የብቃት ማረጋገጫ ማለትም COC ሰርተፊኬት ለመስጠት እስከ 25000 የአሜሪካን ዶላር ድረስ ጉቦ ተቀብሏል። የውሸት COC QR ኮድ እና የውሸት የቅጥር ኮንትራት በማዘጋጀትም ዜጎች በህገወጥ መንገድ ወደ አረብ ሀገር የመካከለኛው ምስራቅ አገራት በመላክ ሂደት ግንባር ቀደም ተሳታፊ ነበሩ። 2 ኤርሚያስ ተክሉ ዘነበ የውጭ ሀገር የስራ ስምሪትና ክህሎት ልማት ኤክስፐርት። የወንጀል ዝርዝር ከኤጀንሲዎችና ከግለሰቦች ጋር በመመሳጠር በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ሂደትን ተገን በማድረግ በህገወጥ መንገድ የተዘጋጀ COC QR ኮድ እና የውሸት የቅጥር ኮንትራት በመስጠት ዜጎችን ወደ መካከለኛው ምስራቅ ሀገራት የመላክ ወንጀል ፈጽመዋል። በዚሁ ህገወጥ ድርጊት 23,676,740 ብር ከ41 ሳንቲም የግል ጥቅም አግኝተዋል። 3 ነቢል አንዋር ሁሴን የELMIS ሲኒየር ኤክስፐርት። የወንጀል ዝርዝር የውጭ ሀገራት የስራ ስምሪት ሂደትን የግል ጥቅም ማግኛ ለማድረግ የውሸት COC ሰርተፊኬት በማዘጋጀት የውሸት የቅጥር ኮንትራት በማደራጀትና ዜጎችን ወደ ተለያዩ ሀገራት በመላክ ሂደት ተሳትፈዋል። በዚህ ድርጊት 9,368,257 ብር ከ71 ሳንቲም የግል ጥቅም አግኝተዋል። 4 ማቴዎስ ማሙዬ ወሰኔ የELMIS ጁኒየር ኤክስፐርት። የወንጀል ዝርዝር በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ሂደትን ተገን በማድረግ በህገወጥ መንገድ የተዘጋጀ የውሸት COC ሰርተፊኬት በመስጠትና የውሸት የቅጥር ኮንትራት በማዘጋጀት ዜጎችን ወደ አረብ ሀገራት በመላክ ወንጀል ተሳትፈዋል። በዚሁ ህገወጥ ድርጊት 23,684 ብር ከ44 ሳንቲም የግል ጥቅም አግኝተዋል። 5 ቢንያም ሙሰማ ሐሸም የELMIS ሲኒየር ኤክስፐርት። የወንጀል ዝርዝር የውጭ ሀገር የስራ ስምሪት ሂደትን በመጠቀም የውሸት COC ሰርተፊኬት በማዘጋጀት የውሸት የቅጥር ኮንትራት በማደራጀትና ዜጎችን ወደ ተለያዩ ሀገራት በመላክ ሂደት ላይ ተሳትፈዋል። በዚሁ ህገወጥ ድርጊትም 16,599,554 ብር የግል ጥቅም አግኝተዋል። 6 ኢክራም አማን ገቲሶ ኤክስፐርት። የወንጀሏ ዝርዝር ከኤጀንሲዎችና ከግለሰቦች ጋር በመመሳጠር በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ሂደትን ተገን በማድረግ በህገወጥ መንገድ የተዘጋጀ COC QR ኮድ እና የውሸት የቅጥር ኮንትራት በመስጠት ዜጎችን ወደ መካከለኛው ምስራቅ አገራት የመላክ ወንጀል ፈጽመዋል። በዚሁ ህገወጥ ድርጊት 30,840,490 ብር ከ99 ሳንቲም የግል ጥቅም ማግኘታቸው በክሱ ላይ ተገልጿል። ይህንን ከባድ ጉዳይ የተከታተልን መረጃዎች እናመጣለን። መረጃ ለመስጠትም የቴሌግራም፣ የዋትስአፕ እና የሲግናል ቁጥሮቻችንን ይጠቀሙ።